ውዶች እንግዲህ እንደምትመለከቱት ነው ኮሸሬው ማለት ነው። መኮረኒ አሳንሻለሁ ማለት ነው። እዚህ ደግሞ መኮረኒ ያደርጋሉ። ይሄን ይመስላል። እኔ እንድበላ ብዬ ማለት ነው እንትን አላረኩበትም፣ ማጅና አላረኩበትም። እኔ እንድበላ ብዬ ጦም እንዳለትን ጣዕሙ መኮረኒ ትንሽ ቢኖረው አሪፍ ነበረ። መኮንተም ማለቻለሁ። ይሄን ይመስላል የኔ ውዶች። ይኸው እንግዲህ ሚስቴ ቆማጣናት ብሎ የለ ሰውየው አንድ እጅ ስለሆነ ጓደኛ ሲኖር እናንተ እየሰራችሁ ሽንኩርቱን ራሱ አሳርረው ለምሳሌ ትንሽ አንድ ጓደኛ ሲኖራችሁ እናንተ ጓደኛ እየቀረጣችሁ እናንተ ትሰራላችሁ። ይሄ ደግሞ ወጥቆልት ነው የሚበት በርበሬ ያደረግበት አላረጋት ማለት ነው። ይሄ ይመስላል። ይሄን ይመስላል እንግዲህ እና እንደዚህ ላድርግና እስቲ ቆይ ካጀኒ እንዳወራችሁ ትንሽ ማለት ነው። እና እንዴት ናችሁ? አልመቸኛል ለማማሰል ምንም ለማለት እንዴት ናችሁ? ልኝ ሰላም ነው። ከስር ሰላም መስለው ደግሞ በኋላ እኮ ሳይገናኝ ጥሯል ብዬ ነው። እንዴት ይዛችኋል? እየበረታችሁልኝ ነው ወይ? የተወስ እንዴት ነው? እንዴት አደረጋችሁ? ሁሉ ሰላም ነው ወይ? ሰላማችሁ በዘት ይበልኝ ነው። መቀመጫው ኩሽናይት ቢሮ ማነቂያ ብላችሁ ያሏት ማለት ነው። መጥበቧ ትንሽዬ ናት። ትንሽ እና ቲማቲም ፈጭቸው ነበር። ያስቀመጥኩት ስልኩን በሁለት እጄ ላማስለው ብዬ ነው ወደ እና ላይክ ሸር እያደረጋችሁ አበረታቱኝ። የኔ ውድ የኔ ድምቀቶች የኔ አሌቶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ከምንም በላይ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ሀገራችንንም ሰላም ያርግልን። እኛንም በስደት ደግሞ ፈጣሪ ጠብቀን በሰላም ሀገራችን ተመልሰን እኮ የምንልበት ቀን ቅርብ ይሁንልን። ወጥቶ ተመቅረት ያድነን ማርያምን። ብዙ ልጆች በአሁን ትናንትና ነው መቻለት እንደተኛ እንዴት ለአረፍት እንደገቢ ሙታ ተገኘ እየተባለ ነው። የውድ ነገር የራሳችሁን ጠብቁ። ጠባቂው እግዚአብሔርም ቢሆን ደግሞ እኛ ጥንቃቄ ያስፈልገናል። እኛ ከወደቅን እኛ ተሞትን ዋጋ የለንም ማለት ነው። እና ውዶቼ የኔ ማሮች የኔ አሌቶች በጣም የማመሰግነው ለምታረጉልኝ ሁሉ ነገር ከጎኔ ሆናችሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። በጣም ነው የማመሰግነው። ኑሩልኝ። በጣም እጅግ አድርጌ በጣም ከምንም በላይ አመሰግናለሁ ስለምታበረታቱኝ። ናዶቼ ይሄን ይመስላል። ኮቸሬው ይሄን ይመስላል። ሽንኩርቱን ትንሽ አሳርረዋለሁ። ስጋው ደግሞ ይሄው
ይህን ይመስላል። ላይክ ሸር እያደረጋችሁ አበረታቱኝ። እዚያ ምንድን ነው የሚደረግበት መሰላችሁ? ፍልፍል ሀመር በእኛ ሀገር ድንብላል ይባላል። በዚህ ደግሞ ወግደንስ ነው ይሉታል። ከዛ ፍልፍል አስወጥ፣ ሶም፣ ዝንጅብል የሚደረግበት ማለት ነው። ከዛ እንደዛ ነው። እሺ ውዶች፣ የኔ ማሮች፣ የኔ ሌቶች ስለምታበረታቱኝ ስለምታረጉልኝ ሁሉ ነገር ምስጋና የላቀ ነው። ክበሩልኝ። ይሄን ይመስላል። እስቲ እንግዲህ ሸር ላይክ እያደረጋችሁ አበረታቱ ማለት ነው። ሳሳ ይደረግበታል። ቲማቲም ቀይ እንዲሆን ነበር አሳንሻለሁ መሰለኝ። ነጣ ብሏል። ችግር የለውም። እንትን ሲደረግበት ካሙን አለ ያለ ካሙን ሲደረግበት ታቋርዳል ማለት ነው። ይሄን ይመስላል። ውድ ቤተሰቦች፣ እህቶች፣ የኔ ማሮች በጣም ነው የማመሰግነው። እንግዲህ ሸሪው ይሄን ይመስላል። እንግዲህ አልወቀም ደረቅ አድርጌ ነው የሰራሁት ማለት ነው። ሙያሽ ቀመስልሽ የሚለውን ጋብዣችኋለሁ ማለት ነው። እኔ ወዴ ሙያ እኮ እኛ ኢትዮጵያኖች እናቴ ጎበዝ ጀግኖች ነና እና ይሄን ይመስላል። የኔ ውዶ የኔ ማሮች ስለምታበረታቱ በጣም ነው የማመሰግነው። ይሄን ይመስላል ማለት ነው። ቲማቲም ደግሞ ነው የተፍለቀለቀ ነው። ገና አላረኩበትም። ካሙን ምናምን ይደረግበታል። በጣም የሚጣፍጠው ሎሚ ይደረግበታል። በጣም ከምን በላይ የሚጣፍጠው ማለት ነው። እና የኔ ውዶች አበረታቱኝ፣ አበረታቱኝ። ላይክ ሸር እያደረጋችሁ አበረታቱኝ። ሞኔንም አንስቶብኛል። እንግዲህ ሙስሊሞቻችን ለፍቻ ምን ባልታወቀ 3ኛ ቀኑ ማለት ነው አንስቶብኛል። ምንም አላወቅኩትም። እስቲ እግዚአብሔር ያውቃል ሁሉም ነገር። ማበረታቱኝ የኔ ወደ ለፍቻ እንግዲህ ወይ አንድ ይሆናል ደለተብኝ። እኔ ለምን እንደሆነ እንዳለቱን ሞኔውን ያነሳው አላውቅም ብላችኋለሁ ውዶች። እና በጣም የማመሰግነው። መልካም ስራ፣ መልካም ህይወት፣ መልካም ይሁንልን፣ መልካም ስራ ይሁንልን። ያዝነውን ደግሞ ረድኤት በረከት አወርዶ ሀገራችንን ሰላም አድርጎልን ሀገራችን ገብተን እኮ ለማለት ያብቃን ማለት ነው ውዶች። ወዳችኋለሁ። ሰላም ሁኑልኝ።